ሙስጠፋ ወስኖበት ነው። ኢትዮጵያ ብታበረታታቸው መልካም ነው ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ወደ የሙስጠፋ ፋሚሊዎች እንደምን አላችሁ? እንደምን ከረማችሁ? ሁላችሁም ሰላም ብያለሁ። እንግዲህ በሙስጠፋ ቻናል ከመጣሁኝ ከ2 ዓመት በላይ አልፎኛል። ዛሬ ያው የመጀመሪያ በሱ እመጣለሁ ማለት ነው። ብዙዎች እንግዲህ ስለ ሙስጠፋ እየጠየቃችሁ ነው። እኔም ትንሽ ሰሞኑን ከረመዳን ፍች በኋላ ቢዚ ነበርኩኝና ስለ ቻናሉ አብራራለሁ የሚል ሀሳብ ነበረኝ። ልጆችም ስለጠየቁኝ ስላብራራላችሁ ስለ ሙስጠፋ ደንስ አልነግራችሁ እስካሁን ቆይቻለሁኝ እና አሁን ላይ ያው ቻናሉን እየሰሩበት ያሉት 2 ጥንዶች ናቸው፣ ባለትዳር ናቸው። እነሱ ናቸው። እሱስ እንዴት ሆነ ሙስጠፋ ሴት ነው ያለው የሚለውን ዛሬ እንግዲህ ከሁላችሁም ማለት ለሁላችሁም መልስ የምሰጣችሁ ይሆናል ማለት ነው። ሙስጠፋ በኔ ጋር ያው ሳውዲ አረቢያ በነበርንበት ሰዓት እዚህ ቻናል ላይ እኔ ቻናል ላይ ዩቲዩብ ከጀመርን ጀምሮ አብረን ነበር ስንሰራ የነበረው። እንግዲህ ውድ ፋሚሊዎቻችን እንደምታውቁት አገር ከገባም በኋላ እሱ ቀድሞኝ ነው የገባው። ቀድሞኝም ከገባ በኋላ አልፎ ቪዲዮ ይሰራል። ከዛ በኋላ ያው አይመችም፣ እንደምታውቁት አገር ላይ ከገባችሁ በኋላ ብቻችሁን ሆናችሁ ዩቲዩብ ለመስራት አይመችም። ያው ዩቲዩበሮች ያሉበት ቦታ ካልሄዳችሁ ማለት ነውና ሙስጠፋም ያለበት አካባቢ እሱ ያለበት አካባቢ ላይ ዩቲዩበሮች አልነበሩም። እሱም እየተዳከመ መጣ። የመስራት ፍላጎቱም እየቀዘቀዘ ሲመጣ በአጋጣሚ እዛም አልፎ ደግሞ በቃ ዩቲዩብ ላይ ለመስራትም ፍላጎቱ እየቀዘቀዘ መጣ። እኔም ጋር ተራራቅን። ያው አብራችሁ ሰው ጋር ከለመዳችሁ አዛ ነው ብቻችሁ ትሆኑ። አብዛኛው ዩቲዩብ ላይ አገር ቤት ደግሞ የገባው እንደምታውቁት ያው ተጣምሮ ካፕሉ ናችሁ ምናምን ነው የሚሰሩት ብዙዎቹ ከሚስቶቻቸው ጋር እንንም ደግሞ ዝም ብሎም ከጓደኛ ጋር የሚሰራለ በርግጥ ያው እኛን እንትን ባይልም እና ከዛ አንፃር ሙስጠፋ ሀገር ከገባ በኋላ ዩቲዩብ ስራውም በቃ ትውት አደረገው ለ2 ዓመት ያክል። መጨረሻ ላይ ዩቲዩብ ቻናሉን አብዲ ያው የሚገዛ ሰው ፈልግና ሽጥልኝ እንደምታየው አሁን ላይ ኢሜሉ ያው እጁ ላይ ስለነበር ሌላ ስልክ ላይም ስለነበር እኔም ስልክ ላይ ነበር በነገራችን ላይ ኢሜሉ ኢንፊኒክስ ስልክ ነበርኝ ከሳውዲ ያመጣሁት ያ ስልክ ነበር። እኔ ላይ ያላልኩ ችግር የለም አልኩት። ያው በዛም ሳይሆን ስልክም ሌላ የተወሰነች ትንሽ ገዝቶ ነበር፣ ግን ሞራሉ ጠፋ እና በቃ ከዛ አንፃር እኔ ዩቲዩብን አልተጠቀምኩበትም። ስለዚህ ልሽጠው ብሎ ሲወስን እኔ እንዲሰራ ነገርኩት፣ በጣም መከርኩት እንዲሰራ። ኧረ ተው ስራ አትሽጥ፣ ይሄን ቻናል ግዴለህ የሚጠቅምሃል አልኩት። ሞኔታይዙ ተነስቷል ቻናሉ በነገራችን ላይ አሁን ላይ እና እነዚህ ልጆች በነገራችን ላይ በደንብ አበረታቷቸው፣ እንደው አደራ እምላቸው አበረታቷቸው፣ ይስሩ በደንብ። ካፕሎች ናቸው፣ ባለትዳሮች ናቸው። እንግዲህ ትዳርን መስርተው በጣም የቆዩ ናቸው። እኔ በፊት ጀምሬ ነው በነገራችን ላይ ሁለቱንም የማውቃቸው ባልና ሚስቶቹን፣ እሷንም እሱንም ፌስቡክ ላይ ማለት ፍሬንድ ነን እና በደንብ ነው የማውቃቸው። በጣም ጥሩ ልጆች ናቸው። ኢብሮን ደግሞ በጣም ለረጅም ዓመት ነው ፌስቡክ ላይ የማውቀው ማለት ነው። ከሷ ፊት እሱ ነው የማውቀውና በኋላ ላይ ባልና ሚስት እንደሆኑ ነገሩኝ። እኔ በጣም ነው ደስ ያለኝ ማለት ነው። በዚህ አጋጣሚ በደንብ አበረታታቸው። ቪዲዮውን ይላቸው ሞኔታይዝ ተነስቷል፣ ወደፊት እንሰራበታለን ብለው አምኖ ነው የገዙት እና ሙስጠፋ ለነዚህ ባልና ሚስቶች ወይም ጥንዶች ሽጦላቸዋል ማለት ነው። ስለ ሙስጠፋ የምትጠይቁ ጤንነቱ በጣም ደህና ነው። ሙስጠፋ ምንም አልሆነም። በጣም ጥሩ ላይ ነው ያለው፣ አገሩ ላይ ነው ያለው። በቅርብ እንደውም ዘይሬው ነበረ ሂጄ ማለት ነው በዛ አካባቢ። ግን ምንድነው ቪዲዮ ለመስራት ጊዜ አልነበረኝም፣ ቶሎ ነው የተመለስኩት። ኢንሻአላህ ወደፊት ካስፈለገ በዚሁ በስልክ አስገብቸው፣ እሱም ማግኘት አሁን ላይ አልችልም፣ በስልክ አስገብቸው ደህንነቱን ከፈለጋችሁ ነግራችኋል። ግን እኔ ያው እርግጠኛ ስለሆንኩኝ ደህና ስለሆነ ነው የምነግራችሁ፣ በአካልም ስላየሁት ማለት ነው። የዛሬ 8 ወር ገደማም እንደዚሁ በቪዲዮ አምጥቼው ነበረ። ያው እንዳልደጋግመው ብዬ ነው እንጂ ቪዲዮ ማድረግ ይችላል በነገራችን ላይ። ግን ዋናው ነገር ሰላም መሆኑን ልንገራችሁ ብዬ ነው። ካስፈለገ ስልክ ደውለን ድምጹን አሰማችኋለሁ ማለት ነውና አሁን ላይ የሚጠቀሙበት እነዚህ ልጆች ናቸው። ስለዚህ ዩቲዩብ እንግዲህ ወደፊት አሁን ሙስጠፋ ዩቲዩብ ነው የሚለው እስከሚልም ደላችሁ ነው። የሱ ቪዲዮዎችን መጥፋት ካለባቸው ይጠፋሉ፣ ስሙንም መቀየራቸው አይቀርም። ያው ባልና ሚስት ጥንዶች ስለሆኑ ሁለታቸውም ስም አላቸው። በሁለታቸውም ወደፊት ሊያረጉ ይችላሉ። እናንተ ምንድነው የሚጠበቅባችሁ? እነዚህ ልጆች ማበረታታት አድርጓቸው። ያው እንግዲህ ብታበረታታቸው መልካም ነው ማለት ነው። ወደፊት በደንብ አድርገው ደግሞ ወደ እናንተ አሪፍ ነገር እያዳረሱ ጥሩ የምትማሩበትን በሳውዲ አረቢያ ላይ ትዳር መስርተው እስካሁን የቆዩ ናቸው። በስደት ላይ ትዳር እንዴት ነው የሚለውን እንዴት እንደተገናኙ፣ በእርግጥ ሁለቱም የአገር ልጆች ናቸው፣ የወሎ ልጆች ናቸው ሁለቱም። በዛው አካባቢ የሚራረቁ አይመስለኝም ሁለታቸውም እስከማውቃቸው። ስለዚህ የትዳር ቆይታቸውን እስካሁን እንዴት እንደነበረ ያስረዳችኋል። እኔ ዛሬ የመጣሁት ሙስጠፋ እንግዲህ ቻናሉን ሽጦ ከዩቲዩብ ላይ እንደጠፋ ወይም ደግሞ እንደወጣ ለነገራችሁ ፈልጌ ነው። ይሄ ዩቲዩብ ቻናል ሲሸጥ ሙስጠፋ ወስኖበት ነው። ኢትዮጵያ ላይ ሲገቡ በእርግጥ የግሉ ስራ ጀምሯል፣ አንድ ያስፈልጋችኋልና በጊዜው ላይ እሱም ብሩ አስፈልገው ቻናሉን ቢሰራበት ጥሩ ነበር። ግን መስራትም ስላልፈለገ በዛ ላይም ደግሞ ቢሸጥ ብሩን ለሆነ ትልቅ ቻንስ ለሚጠቅም ነገር አላማ ፈልገው እሱም ያን ቻንስ ነው ማቃለው። አልহামዱሊላህ ተሳክቶለታል። ለዛ አላማም ብሩን አውሎታል፣ ለቁም ነገር ነው ያለው።
ቻናሉን ደግሞ ካልሰራበት ለሚሰራበት ሰው መሸጡ ደግሞ ግዴታ ነው ማለት ነው። እነሱንም እየጠየቃችሁ ኮሜንትም ላይ አይቻለሁኝ። ስለዚህ እነዚህን ጥንዶች እባካችሁ ሰርበና ጎረምሳው የመዳም ቅመሞች ሁላችሁም አበረታቷቸው። በተረፈ ስለ ሙስጠፋ ለመናገር ያክል ነው። ሙስጠፋ በጣም ሰላም ነው። ቻናሉን ላይክ፣ ሼር፣ ሰብስክራይብ አድርጉላቸው። አላህ ይስጥልን። አመሰግናለሁ።